ሰላም እንደምን አላችሁ ውድ የኢትዮ ኤሌክትሪክ ቤተሰቦች። በዛሬ ቪዲዮ ይዤላችሁ መጣሁት ስለ መሰረታዊ ኤሌክትሪክሲቲ ክፍል 5 ነው። በዚህ ቪዲዮ የምንመለከተው ስለ ኮምቢኔሽን ሰርኪዩት፣ ኢነርጂ ኤንድ ፓወር እና ኤግዛምፕል ጥያቄ ነው የምንሰራው። ኮምቢኔሽን ሰርኪዩት ስንል ምን ማለታችን ነው? ሲሪየስ እና ፓራላል ሰርኪዩትን አንድ ላይ አድርጎ ስለ ያዘ ሰርኪዩት ማለት ነው የምንመለከተው እና ስለ ኃይል የምንለው ነገር ምንድነው፣ ፓወር የምንለው ነገር ምንድነው፣ ስለነሱ እናያለን። በተጨማሪ ደግሞ ምሳሌ ጥያቄ እናያለን ማለት ነው። ስለዚህ አብራችሁ እንድትሆኑ እንጋብዛችኋለን። ቤተሰብ ያልናችሁ ሰብስክራይብ ማድረግ ቤተሰቡ ነው ይደግፉን። ስለዚህ ቀጥታ ወደ ትምህርቱ እንገባለን። ስለዚህ ጥምር ዑደት ወይም ደግሞ ኮምቢኔሽን ሰርኪዩት የምንለው ነገር ምን ማለት ነው? ኮምቢኔሽን ሰርኪዩት ወይም ደግሞ ጥምር ዑደት የምንለው ነገር ምንድነው? ሁለቱንም ሲሪየስም ፓራላል ሰርኪዩትንም አንድ ላይ የያዘ ሰርኪዩት ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት 3 አምፖሎች አሉ። አንድ ባትሪ ያለን አምፖል 1 አምፖል 2 እና አምፖል 3 አሉ። ስለዚህ እዚህ ጋር እንደምትመለከቱት ከዚህ በፊት ስለ ሲሪየስ እና ፓራላል ሰርኪዩት ባየነው ቪዲዮ ላይ እንደምታስታውሱት የቪዲዮውን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ሄዳችሁ መመልከት ትችላላችሁ። አንድ ቁጥር አምፖል በምንድን ነው ያለው? ተያይዞ ያለው ኮኔክት ነው ያለው ምንድነው? በሲሪየስ ነው ኮኔክት ነው ያለው ከ2 እና ከ3 ጋር። 2 እና 3 ግን እርስ በርስ ምንድነው ተያይዞ ያሉት? በፓራላል ተያይዞ ያሉት። ስለዚህ የምታስታውሱ ከሆነ ሲሪየስ ሰርኪዩት ስንል ለከረንት ፍለው አንድ የሆነ መንገድ ብቻ ዋን ፓዝ ብቻ ያለው ሰርኪዩት ማለት ነው ሲሪየስ ሰርኪዩት የምንለው። ፓራላል ሰርኪዩት ደግሞ የምታስታውሱ ከሆነ ለከረንት ፍሰት ከአንድ በላይ የሆነ መንገድ ያለው ማለት ነው። ስለዚህ በዛ መሰረት ከሄዳችሁ ለምሳሌ ከፖዚቲቭ በዚህ በኩል ስንመጣ ለአንድ ቁጥር አንድ ፓዝ ብቻ ያለው፣ ከዛ በኋላ ከረንቱ እዚህ ጋር ከደረሰ በኋላ ግን ያለው ሁለት ፓዝ አለው። ወደ 2 ቁጥር ይሄዳል፣ ወደ 3 ቁጥር ይሄዳል ማለት ነው። ስለዚህ በዚህ መሰረት አንድ ቁጥር አምፖልን ባወጣ ምን ይፈጠራል? እስቲ ገምቱ። አንድ ቁጥር አምፖልን ከዚህ ሰርኪዩት ላይ ባነሳው ምን ይፈጠራል? 2 እና 3 ይጠፋሉ አይደለ? ምክንያቱም በዚህ ጋር ከረንት ስለሚመጣ ማለት ነው። እንደምትመለከቱት አንድ ቁጥር ሲወጣ አንድ የከረንት ፓዝ ነበረው፣ ኦፕን ሰርኪዩት ነው። ስለዚህ 2 እና 3 ይጠፋሉ ማለት ነው። አንድን ልመልስና ሁለትን ባወጣ ሁለት ብቻ ነው የምትጠፋው። ምክንያቱም ከአምፖል አንድ በኋላ ካለፈ በኋላ ከረንቱ ምንድነው? 2 ፓዝ አለው። ስለዚህ ወደ 3 የሚሄድበት የራሱ የሆነ ፓዝ ስላለው ሁለት ብቻ ነው የምትጠፋው ማለት ነው። 3ንም በተመሳሳይ ሁኔታ ባወጣው 1 እና 2 ይበራሉ፣ 3 ብቻ ነው የሚጠፋው። ስለዚህ አንድ ቁጥር አምፖልን ብቻ ሳወጣ ነው ምን የሚሆነው? 2 እና 3 የሚጠፉት። ምክንያቱም አንድ በሲሪየስ ስለተያያዘ አንድ ወይ ብቻ ነው ያለው፣ ለከረንት ፍሎ አንድ የሆነ መንገድ ብቻ ነው ያለው ማለት ነው። ይሄን ካልን የጥምር ዑደት ወይም ደግሞ የኮምቢኔሽን ሰርኪዩት ባህሪዎቹ ምንድናቸው? ካራክተሪስቲኩ ምንድነው ብለን ስናይ ጥምር ዑደት ሁለቱንም የሲሪየስንም የፓራላል ሰርኪዩትንም ካራክተሪስቲክ ነው ያዘው ማለት ነው በቃ ባጭሩ። ስለዚህ እንድታስታውሱት ያክል ሲሪየስ ሰርኪዩት ብለን ስናይ ተዘካላችሁ ይሄኛው ሰርኪዩት ምንድነው? ሲሪየስ ሰርኪዩት ነው። ሲሪየስ ሰርኪዩት ብለን ስናይ ተዘካላችሁ ከረንት ቶታል ማለት ከሶርስ የሚወጣው ከረንት ቶታል ማለት እያንዳንዱ ከረንት ጋር እኩል ነው። ስለዚህ እዚህ ጋር ያለችው አይ ቶታል ማለት ከሬዚስታንስ አንድ ላይ አር1 ላይ ካለችው ከረንት አር1 ጋር እና አር2 ላይ ካለችው ከረንት አር2 ጋር እኩል ናት። ሲሪየስ ሰርኪዩት ላይ አር ቶታል ሬዚስታንስ ቶታል ማለት ደግሞ ማለት ነው የሁለቱ ሬዚስተሮች ድምር ማለት ነው። አር1 ሲደመር አር2 ማለት ነው። ሲሪየስ ሰርኪዩት ላይ ቮልቴጅ ቶታል ማለት ነው የሁለቱ ልክ እንደ ሬዚስተር የሁለቱ ቮልቴጆች ድምር ማለት ነው። ቪአር1 ሬዚስተር 1 ላይ ያለው ቮልቴጅ ሲደመር ሬዚስተር 2 ላይ ያለው ቮልቴጅ እኩል ይሆናል ቶታል ቮልቴጅ ማለት ነው። ፓራላል ሰርኪዩት ላይ ደግሞ ስንመጣ አይ ቶታል ማለት ከረንት ቶታል ማለት እያንዳንዱ ሬዚስተር ላይ ያለው እያንዳንዱ ብራንች ላይ ያለው ሬዚስተር ላይ ያለው ከረንት ሲደመር አይ ቶታል ይሰጣል ማለት ነው። ስለዚህ አይቲ ማለት አር1 ሲደመር አር2 ናት። ቮልቴጅ ቶታል ማለት ደግሞ ከሁሉም ቮልቴጅ አር1 እና ከቮልቴጅ አር2 ጋር እኩል ነው። አር ቶታል ማለት ደግሞ እንደምታስታውሱት ፓራላል ሰርኪዩት ላይ አር ቶታል ደግሞ የተገላቢጦሽ ማለት ነው። አር ቶታል ማለት የቶታል ሬዚስታንስ ተገላቢጦሽ ማለት እያንዳንዱ ሬዚስታንስ ተገላቢጦሽ ሲደመር የቶታል ሬዚስታንስ ተገላቢጦሽ ይጣል ማለት ሪሲፕሮካሉ ማለት ነው። ስለዚህ 1/r2 ያለው ለዛ ነው 1/rt ማለት 1/r1 ሲደመር 1/r2 ማለት ነው። ይሄ ነው ለማስታወስ ያክል ነው። ስለዚህ እዚህ ጋር ለምሳሌ ኮምቢኔሽን ሰርኪዩት አለ። እንደምትመለከቱት ቮልቴጅ ሶርሳችን አለ 100 ቮልት ነው። እዚህ ጋር አይ ቶታል አለችን
እዚህ ጋር አር1 አለች 12 ኦም፣ እዚህ ጋር ደግሞ አይ1 አለ ወደዚህኛው ብራንች የሚሄድ ማለት ነው። እዚህ ጋር አይ1 አለ፣ እዚህ ጋር አይ2 አለ፣ ሌላ እዚህ ጋር አር2 አለ 28 ኦም፣ አር3 አለ 12 ኦም፣ አር4 አለ 10 ኦም አይደለ። እቺ ቪኤ ቮልቴጅ ኤ ምንለው እቺ ኖድ ናት። እንታሳውሱ ሆነ ፓራላል ሰርኪዩት ላይ ስናይ ፓራላል ሰርኪዩት ለምንድነው ሁለት ሬዚስተሮች ለምሳሌ ፓራላል የተያዙ ለምንድነው ሁለቱ ኢንድ ፖይንታቸው ዘሴም ፖይንት ላይ ኮኔክት ነው ካለ ማለት ነው አይደለ። ስለዚህ የአር2 እና አር3 እቺኛዋ ኖድ እና እቺኛዋ ኖድ አንድ አይደለ፣ የአር4 እና የነዚህ ሁለቱ ማለት ነው አንድ አይደለ። ስለዚህ እቺኛዋ ቪኤ ማለት የነዚህ ሁለቱ ጋር ያለው ቮልቴጅ ሲደመር ከቪኤ ጋር እኩል ነው እና አር4 ያለው ቮልቴጅ ከቪኤ ጋር እዚህ ጋር ያለው ቮልቴጅ ጋር እኩል ነው። ለዛ ነው እዚህ ጋር ያለችው ቮልቴጅ ቪኤ የምንለው ማለት ነው። ስለዚህ በዚህ መሰረት ከሄድን አሁን እናንተን እስቲ ልጠይቃችሁ የትኛው ሬዚስተር ነው በሲሪስ ያለው የትኛው ሬዚስተር ነው በፓራላል የተያያዘው? ይሄን ቪዲዮን ፓውዝ አድርጋችሁ አንዴ ለዩት። እሺ ለምሳሌ አር1 በምንድን ነው ያለው? አር1 በሲሪስ ነው ኮኔክት ነው ያለው ከማን ጋር? ከነዚህ ጋር ማለት ነው። ከነዚህ ጋር በሲሪስ ነው አር1 ኮኔክት ነው ያለው። አር2 እና አር3 እርስ በርሳቸው በሲሪስ ነው ያሉት። አር4 ከአር2 እና ከአር3 ጋር በፓራላል ያለው፣ አር4 ከአር1 ጋር ብቻ ካያችሁት በሲሪስ ነው ያለው ማለት ነው። ስለዚህ እያንዳንዱ መጀመሪያ ምንድን እናደርገው በሲሪስ ያሉትን እንሰራቸዋለን። አር2 እና አር3 እንሰራለን። ከዛ እነሱ በሲሪስ ስለሆኑ ማለት ነው እንሰራቸዋለን። እነሱ ወደ አንድ ካመጣን በኋላ የሁለቱን ድምር ደግሞ ከአር4 ጋር በፓራላል እንሰራለን። ከዛ ምን አጠቃላይ ሰርኪቱ ወደ ሲሪስ ይመጣል ማለት ነው። እሱን ደግሞ ከአር1 ጋር እንሰራና ሰርኪታችንን እንጨርሳለን ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው እንድትባባል አር2 እና አር3 በምን ተያያዙት? በሲሪስ ነው የተያያዙት። አር2 እና አር3 በሲሪስ ነው የተያያዙት። ስለዚህ ምን እናደርጋለን? በሲሪስ ሲሆን ደግሞ ሬዚስታንስ ምንድነው ብያለሁ? ቀጥታ መደመር ነው። ስለዚህ 28 ሲደመር ስንት ነው የሚሆነው? 12 ስንት ይመጣል? 40 አሬስ እንበለው የሁለቱን ድምር አሬስ ብለን ብንጀምር አር2 ሲደመር አር3 ይሆናል 28 ኦም ሲደመር 12 ኦም ስንት መጣ? 40 ኦም መጣ ማለት ነው። ስለዚህ እዚህ እንደዚህ የነበረው ሰርኪታችን እነዚህ ሁለቱ ወደ ስንት ቀየርን? ወደ አንድ ሬዚስተር ቀየርን ማለት ነው። እነዚህ ሁለቱ ወደ አንድ ሬዚስተር ቀየርን። ስንት ወደ ሆነ ሬዚስተር? 40 ኦም ወደ ሆነ ሬዚስተር ቀየርን ማለት ነው። ስለዚህ ሰርኪቱ ሲቀየር ምን ይሆናል? እንደዚህ ይሆናል ማለት ሰርኪቱ ሲቀየር ታያችሁታል። ስለዚህ አሁን ቀላል ነው። ምንም ቀላል ነው። አሁን እቺኛዋን ሰርኪት እቺኛዋን ሬዚስተርና እቺኛዋን ሬዚስተር በፓራላል መስራት እንችላለን ማለት ነው። ስለዚህ ቀጣይ እሱን እንሰራለን። ሁለቱም በፓራላል ደግሞ ስንሰራ ምንድነው የሚሆነው? ቲጂ ሰርኪት ስለሆኑ ማለት ነው። በምንድነው የምንሰራው? በተገላቢጦሽ ነው ተባባልን። ተገላቢጦሽ ማለት ስለዚህ የሁለቱን ሬዚስተሮች ድምር አር ኢኩቫለንት የምንለው ስለዚህ ምንድነው የአር ኢኩቫለንት ተገላቢጦሹ ከእያንዳንዱ ተገላቢጦሽ ድምር ጋር እኩል ነው። ስለዚህ 1/r ኢኩቫለንት እኩል ነው 1/rs ሲደመር 1/r4 ይሆናል ማለት ነው። ስለዚህ 1 ሲካፈል 40 ሲደመር 1 ሲካፈል 10 ይሄንን በካልኩሌተር ብትሰሩ ስንት ይመጣል? 0.125 ይመጣል አይደል? 0.125 ይመጣል። 0.125 ግን ምንድነው 1/r ኢኩቫለንት ነው አይደል? እኛ ግን 1/r ኢኩቫለንት ብለናል። ለዚህ ጋር እናስቀምጠው እኛ የምንፈልገው r ኢኩቫለንት ነው። ስለዚህ ይሄኛውም r ኢኩቫለንት 1/r ኢኩቫለንት እዚህ ጋር አታያችሁ እንዴት ነው? 1/r ኢኩቫለንት ማለት ስንት ነው? 0.125 ነው ማለት ነው። ስለዚህ r ኢኩቫለንት ስንት ይላል? ይሄን ክሪስ ክሮስ ማድረግ ነው። ክሪስ ክሮስ ታደርጉት r ኢኩቫለንት ስንት ይላል? r ኢኩቫለንት ሲባዛ 0.125 እኩል ነው ስንት ነው? 1 ነው ማለት ነው። ስለዚህ ይሄን ሲካፈል 0.125 ሲካፈል 0.125 ታረጉት ይሄን አይጣፋል። ከዛ ስንት ይቀራል? r ኢኩቫለንት አይቀርም። r ኢኩቫለንት እኩል ነው 1 ሲካፈል 0.125 ይሄን በካልኩሌተርም ስሉት ወይም ደግሞ ወደ ፍራክሽን ቀይራችሁ ወደ ፍራክሽን ቀይራችሁ መስራት ትችላላችሁ። ስንት ይመጣል? ይሄ 8 ኦም ይመጣል ማለት። ስለዚህ የነዚህ ሁለቱ ድምር ስንት መጣ? 8 ኦም መጣ። ስለዚህ የኛውን ፓራላል ሰርኪት ለምን ቀየር ነው? ወደ አንድ ሰርኪት ቀየር ነው ማለት ነው። ወደ ስንት? የነዚህ ሁለቱ ድምር ስንት መጣ? 8 ኦም መጣ ማለት ነው። ስለዚህ ሰርኪቱ ለምን ተቀየረ? ወደዚህ ተቀየረ። እንደምታዩት አሁን ቀላሉንም የተነሳንበትን ሰርኪት ላታያችሁ። ይሄን የተነሳንበት ሰርኪት ይሄ ሰርኪት ነው የተነሳንበት
በጣም ብዙ ነው እንደምታዩት። ከዛ እዚህ ጋር መጣ ወደዚህ ተቀየረ ማለት ነው። ስለዚህ ወደዚህ ሲቀየር እዚህ ጋር ኢኩቫለንታችን 8 ኦhm ነች ማለት ነው። 40 አልነካናትም። ስለዚህ አሁን ይሄን ሁለቱን በመመስረት እንችላለን በሲሪስ ደግሞ ሲሆን ደግሞ ምንድን ማለት ነው ቀጥታ መደመር ማለት ነው። ስለዚህ ቀጣይ መሰራው እሱ ነው። ስለዚህ R1 ኢኩቫለንት R1 ሲደመር R ኢኩቫለንት ስንት ነው? 12 ኦhm ሲደመር 8 ኦhm 20 ኦhm መጣ ማለት ነው። እነዚህ ሁለቱን ድምር ምን በለው R ቶታል አጠቃላይ ሰርኪታችን ሬዚስታንስ ማለት ነው ስንት መጣ? 20 ኦhm መጣ ማለት ነው። ስለዚህ ሰርኪታችን ወደ ምን ተቀየረ? እዚህ ጋር የነበረው ሰርኪት ይሄ ሁለት የነበረው ወደ ምን ይሆናል? እዚህ ጋር እንደዚህ አንድ ሬዚስተር ይሆናል ማለት ነው። እንደዚህ ይሆናል። ከታች ሬዚስተር ስንት ሆናለች? 20 ኦhm ነች ማለት ነው። ስለዚህ R ቶታልን አሁን ካገኘን R ቶታል 20 ኦhm ብለን ካገኘን ምን ማግኘት እንችላለን? I ቶታል ከረንት ቶታሉን ሰርኪቱ ድሮ እያደረገ ያለው ሎዱ ድሮ እያደረገ ያለው ቶታል ከረንት ማወቅ እንችላለን ማለት ነው። ስለዚህ እሱን ለማወቅ ምንድነው የምንጠቀመው? ኦም ስለሆነ የምንጠቀመው። ኦም ስለሆነ ምንድነው የሚለው? ከረንት ማለት ቮልቴጅ ሲካፈል ለሬዚስታንስ ማለት። ስለዚህ አይ ቶታል ማለት ማለት ነው ቮልቴጅ ቶታል ወይም ቮልቴጅ ሰፕላይ ሲካፈል ለሬዚስታንስ ቶታል ማለት። ስለዚህ ቮልቴጅ ቶታል እዚህ ጋር ስታለን 100 ቮልት አለ። ስለዚህ 100 ቮልት ሲካፈል ለ20 ቮልት ስንት መጣ? 5 አምፒር መጣ ማለት ነው። ስለዚህ አይ ቶታላችን ስንት ናት? እቺ 5 መጣች ማለት ነው። 5 አምፒር መጣች እቺ አይ ቶታል ማለት ነው። ከዛ ምን ማግኘት እንችላለን ከዚህ ላይ በተመሳሳይ መንገድ VR1 ወይም ደግሞ ሬዚስታንስ ዋን ላይ ያለው ቮልቴጅ ማግኘት እንችላለን። ሬዚስታንስ ዋን ስንት ነው? 12 ኦhm ነው። ስለዚህ በኦምስ ሎ መሰረት ድጋሚ ኦምስ ሎን ቪዲዮ አለ የተሰራ ቪዲዮ አለ። እሱን ሊንክ ላይ አስቀምጥላችኋለሁ። እሱን ሄዳችሁ ወደኋላ ማየት ትችላላችሁ። ስለ ኦምስ ሎ ማወቅ ፈለጋችሁ፣ ስለ ኦምስ ሎ፣ ስለ ኪርቾፍስ ከረንት ሎ፣ ስለ ኪርቾፍ ቮልቴጅ ሎ ማወቅ ፈለጋችሁ እሱ ቪዲዮ ተከታተሉ። ምክንያቱም እዚህ ጋር የምንሰራ ካልኩሌሽን የእነሱን ህግ ተጠቅመን ስለምንሰራ ማለት ነው። ስለዚህ በዛ መሰረት ስንሄድ አሁን ቮልቴጅ ማለት ነው ከረንት ሲባዛ ሬዚስታንስ ማለት ነው። ሬዚስታንስ ዋን ላይ ያለው ቮልቴጅ ማለት ነው ሬዚስታንስ ዋን ሲባዛ ሬዚስታንስ ዋን ላይ ያለው ከረንት ማለት ነው። ሬዚስታንስ ዋን ላይ ያለው ከረንት ስንት ነው? ሬዚስታንስ ዋን ላይ ያለው ከረንት ስንት ነው? አይ ቶታል ነው ያለው አይደል? ስለዚህ አይ ቶታል ሲባዛ R1 5 ሲባዛ R1 ማለት 12 ኦhm ነው። 12 ኦhm ስንት መጣ? 60 ቮልት መጣ ማለት። ስለዚህ VR1 ስንት ነው? 60 ቮልት መጣ ማለት ነው። ከዛ እቺ VA ቅድም VA ያልኳችሁ ታስታውሳላችሁ አይደለ? VA ያልኳችሁ ማለት እዛ ሁለቱ በR4 በR2 እና በR3 ኮመንሊ የተያያዙበት ኖድ ማለት ነው፣ ሎኬሽን ማለት ነው። እሷ ማለት እዛ ጋር ያለችው ፖቴንሻል ዲፈረንስ ማለት VA እንለዋለን። ስለዚህ VA ማለት ስንት ነው? VA ማግኘት ከፈለጋችሁ ሁለት አይነት አሰራር አለ። ለምሳሌ እዚህ ጋር አሳያችሁ። አንደኛው ምንድነው እዚች ጋር ያለችው በሁለት ሬዚስታንሶች ማለት አይደለች ያለችው በአር እና በአር ኢኩቫለንት ማለት ያለችው VA ማለት። ስለዚህ VA ጋር ያለው ቮልቴጅ ማለት ነው ዞሮ አር ኢኩቫለንት ላይ ያለው ቮልቴጅ ማለት ይሄኛው ማለት ነው። ስለዚህ አር ኢኩቫለንት ስንት ነው ማለት ነው? እዚህ ጋር 8 ኦhm። ስለዚህ 8 ኦhm ሲባዛ ከረንት ስንት ነው? 5 አይደለ? 5። ስለዚህ VA ስንት መጣ? 40 የምንድነው VA ጋር ያለው ቮልቴጅ ነው። ይሄ ማለት ቮልቴጅ ደግሞ አር ኢኩቫለንት ላይ ካለው ቮልቴጅ ጋር እኩል ነው። ወይም ደግሞ እንዴት ማግኘት ትችላላችሁ? እዚህ ጋር አር ኢኩቫለንት ያለው ቮልቴጅ አለ VA ያለው። ስለዚህ ቶታል ቮልቴጅ 100 ቮልት ማለት ነው 100 ማለት አር ላይ ያለው ቮልቴጅ ምክንያቱም በሲሪስ ላይ የተገናኙት ድምራቸው ሆኖ ብለናል አይደል? ከድምራቸው ስለዚህ VR1 ሲደመር VA ማለት ነው 100 ቮልቴጅ ማለት ነው። እቺ VA ማለት እዚህ አር ኢኩቫለንት ላይ ያለው ቮልቴጅ ማለት ነው። ከዛ ስንት መጣ? ይሄ 100 አለን። VR1 እዚህ ጋር አግኝተናል። ስንት አግኝተናል? VR1 60 ቮልት። ስለዚህ 60 ቮልት ሲደመር VA እኩል ነው ስንት ነው? 100 መጣ። ስለዚህ ይሄን ወደዚህ ያዘባችሁ ስቀንሱት ስንት ይመጣል? VA ስንት ይመጣል? 40 ቮልት መጣ ማለት ነው። ስለዚህ እዚህ ጋር የተሰራው እንደዛ ነው። VA ማለት ቮልቴጅ ቶታል ወይም ሰፕላይ ሲቀነስ VR1 100 ሲቀነስ 60 40 ቮልት መጣ ማለት ነው። ስለዚህ VR1 አገኘን፣ VA አገኘን፣ አይ ቶታል አገኘን ማለት ነው። እዚህ ጋር ቀጣይ እንደምናገኘው IR4 ማለት እዚች ጋር ያለችው ሬዚስታንስ ፎር ያለችን ከረንት ማለት ነው። IR4 ማለት ደግሞ ምንድን ናት? አይቱ ማለት ነው። ከአይቱ ጋር እኩል ነው IR4። ስለዚህ IR4 ማለት እኩል ነው አይቱ ነው። አይቱ ማለት ደግሞ ማለት ነው ወይም ከረንት ማለት ነው በኦምስ ሎ መሰረት R4 ላይ ያለው ቮልቴጅ ሲካፈል ለR4 ለሬዚስታንስ ማለት። ስለዚህ R4 ላይ ያለው ቮልቴጅ ምን ብለን ቀደም
ከቪኤ ጋር እኩል ነው ብለናል። ስለዚህ ቪኤ ሲካፈል አር4 ስንት መጣ? ቪኤ ስንት መጣል? ቅድም 40 መጣላ 40 ሲካፈል ለ10 4 አምፒር መጣ ማለት ነው። ስለዚህ እቺ ስንት መጣች? አይቱ 4 አምፒር። ስለዚህ በሬዚስታንስ ፎር በኩል የሚያልፈው ስንት ነው? 4 አምፒር ነው። ሬዚስታንስ ፎር እንደ ሎድ ብታዩት ከሲስተም ላይ ድሮ እያደረገ ያለው ከረንት ስንት ነው? 4 አምፒር ከረንት ነው ድሮ እያደረገ ያለው ማለት ነው። ስለዚህ አይቱን አግኝተናል፣ አይቶታልን አግኝተናል። አይዋን ለማግኘት ምንድን የምናደርገው? አይቶታል ማለት ምን ማለት ነው? አይቶታል ማለት እዚህ ጋር ያለው ከረንት ስንት ነው? እዚህ ጋር ያለው ከረንት ማለት አይቶታል ነው አይደል? በአሯን በኩል የሚያልፈው ከረንት አይቶታል ነው። አይቶታል ነው እዚህ ጋር ወደ ሁለት ቦታ የሚከፈል አይደለ? ወደ ሁለት ቦታ የሚከፈለው። ስለዚህ አይቶታል ማለት አይዋን ሲደመር አይቱ ነው። ስለዚህ አይዋን ማለት ምን ማለት ነው? አይቶታል ሲቀነስ አይቱ። ስለዚህ አይዋን አይቶታል ሲቀነስ አይቱ ማለት ነው። ይሄ ኪርቾፍስ ከረንት ሎን ተጠቅማችሁ ሰሩት ማለት። ስለዚህ 5 ሲቀነስ ለ4 ስንት ነው? 1 አምፒር መጣ ማለት ነው። ስለዚህ አይዋን ስንት ናት? እቺ 1 አምፒር ናት። በአር2 እና በአር3 መሀል ላይ የሚያልፈው ከረንት ስንት ነው? 1 አምፒር ነው ማለት ነው። ስለዚህ በዚህ ጋር የሚያልፈውን ከረንት ካገኘን እያንዳንዱ ሬዚስታንስ አለን 28 እና 12 ነው። ስለዚህ እያንዳንዱ ጋር ያለውን ቮልቴጅ ማግኘት አንችልም? እንችላለን። ስለዚህ ቪአር2 ሬዚስታንስ ዙሪያ ያለው ቮልቴጅ ስንት ነው? በኦምስ ሎ መሰረት ቮልቴጅ ማለት ከረንት ሲባዛ ሬዚስታንስ ነው። ስለዚህ I1 ሲባዛ R2 ይሆናል። 1 ሲባዛ 28 ቮልት ይመጣል። እዚህ ጋር ስንት ቮልት አለኝ ማለት ነው? R2 ላይ 28 ቮልት አለኝ። በተመሳሳይ መንገድ R3 ላይ ምንድነው? ከረንቷን I1 ሲባዛ R3 እኩል ነው 1 ሲባዛ 12 ቮልት መጣ ማለት ነው። ስለዚህ እኛም እዚህ ጋር ያለኝ ቮልቴጅ ስንት ነው? 12 ቮልት መጣ ማለት ነው። ስለዚህ ሁሉንም ማናቃቸው ነገሮች አገኘን። እዚህ ጋር R ላይ ስንት ነው ያለው? እዚህ ጋር ያለው ቮልቴጅ ስንት ነው? አይቶታል 5 አይደል? 5 ጊዜ 12 እዚህ ጋር 60 ቮልት ብለን ቀደም ሰርተናል። እዚህ ጋር 60 ቮልት አለን። እቺ ቪኤ ስንት ናት? 40 ቮልት ናት። እቺ ማለት አር4 ላይ ያለው ቮልቴጅ ነው። ይሄም 40 ቮልት ነው። ከፈለጋችሁ እዚህ ጋር 4 አምፒር አለን፣ በአስታበሉት 40 ይመጣል። እዚህ ጋር 28 ቮልት አለን፣ እዚህ ጋር 12 ቮልት አለን። ስለዚህ በምን ቼክ ማድረግ እንችላለን? ከፈለገን እዚህ ጋር ያገኘነው ቁጥር እዚህ ጋር ቪኤ ላይ ያለን ቮልት 40 ቮልት አለ። ደምሩት 28 ሲደመር 12 ስንት ነው? 40 ቮልት መጣ። አይሻ 28 ሲደመር 12 40 ቮልት መጣ ማለት ነው። እዚህ ቼክ ነው ያለን ቮልት ነው። ስለዚህ እነዚህ ሁለቱ ይሄኛው ከነዚህ ከሁለቱ ጋር በፓራል የያዙ የምታውቁት እነዚህ ሁለቱ ላይ ያለው ቮልቴጅ ሲደመር ከዚህኛው እዚህ ጋር ካለው ቮልቴጅ ጋር እኩል መጣ። ይሄ 40 ቮልት ነው። እዚህ ጋር 28 ቮልት አለ፣ እዚህ ጋር 12 ቮልት አለ። ሁለቱ በሲሪስ ነው የተያዙት። በሲሪስ ሲያያዝ ቮልቴጅ ይደመራል። ስለዚህ ሲደምሩ ቮልቴጁ ስለመጣ 40 መጣ። ስለዚህ 40 እና 40 እኩል ነው። ስለዚህ እነዚህ ሁለቱ ድምር ከዚህ ጋር በፓራል የያዙ የምታውቁት በዚህ ነው ማለት ነው። ስለዚህ ይሄን ሁሉ ሰርተን ስንጨርስ ሰርኪታችን መጀመሪያ የነበረው እንደዚህ ነበረ። ከዛ ወደ ምን ይቀየራል? ወደዚህ ይቀየራል ማለት። ስለዚህ አይቶታል ስንት መጥቷል? 5 አምፒር መጥቷል። ሬዚስታንሷን ስንት መጥቷል? 40 ላይ ያለው ቮልቴጅ ስንት መጥቷል? 60 ቮልት መጥቷል። ቪኤ ስንት መጥቷል? 40 መጥቷል። 40 ቮልት መጥቷል። እዚች ጋር ያለችው ቮልቴጅ ስንት ናት? 28 ቮልት መጣለች። አር3 ላይ ያለው ደግሞ 12 ቮልት መጥቷል። አር4 ላይ ያለው ደግሞ 40 ቮልት መጥቷል። I1 1 አምፒር ነው። አይቱ ደግሞ 4 አምፒር መጥቷል ማለት ነው። ስለዚህ በዚህ መሰረት ሰርኪታችንን ጨረስን። ቼክ ለማድረግ አይቶታል ማለት እንት ነው 5 አምፒር። ስለዚህ 1 አምፒር ሲደመር 4 አምፒር 5 አምፒር ይመጣል። ቶታል ቮልቴጃችን 100 ቮልት ነው። ስለዚህ እዚህ ጋር ያለን ስንት ነው? 60 ቮልት ነው። እዚህ ጋር ያለን ደግሞ አጠቃላይ የነዚህ ሁለቱ አንድ ላይ ስንት ነው? 40 ቮልት አለ ያለን 40 ቮልት 60 ሲደመር 40 100 ቮልት መጣ ማለት ነው። ስለዚህ በዚህ መሰረት ኮምቢኔሽን ሰርኪቶችን ወይም ደግሞ ሲሪስም ፓራል ሰርኪትም አንድ ላይ ያዙ ሰርኪቶችን መስራት እንችላለን ማለት ነው። በመቀጠል ስለ ኤሌክትሪካል ፓወር ነው የምናየው። ኤሌክትሪካል ፓወር ምንድነው? ኤሌክትሪካል ኢነርጂን አብዞርብ የምናደርግበት ወይም ደግሞ የምንስብበት ሬቱ ማለት ነው። Electrical power is the rate at which electrical energy is absorbed or produced in a circuit ማለት ነው። ስለዚህ ሰርኪታችን ኤሌክትሪካል ኤነርጂን አብዞርብ የሚያደርግበት ወይም ደግሞ ፕሮዲዩስ የሚያደርግበት ሬቱ ምን እንላለን? ኤሌክትሪካል ፓወር እንላለን። ኤሌክትሪካል ፓወር ከቮልቴጅ እና ከከረንት ጋር ዳይሬክት የሆነ ሪሌሽንሺፕ ነው ያለው፣ ቀጥተኛ የሆነ ሪሌሽንሺፕ ነው ያለው። ይሄ ማለት ማን ነው? ይሄ ነው ፎርሙላው፣ የፓወር ፎርሙላ ይሄ ነው። አክቹአሊ እኛ የዚህ ሰራን ያለው በዲሲ ፓወር ስለሆነ በዲሲ ሰርኪት ላይ ነው የሰራን ያለው። እንዳለ አናሊሲሱን የሰራን ያለው በዲሲ ሰርኪት ስለሆነ ነው። ኤሲ ሰርኪት ሲሆን ኦልተርኔቲንግ ሰርኪት ሲሆን ፓወር ፋክተር ምንድነው ነገር ስላለ እኛው ፎርሙላ ሶ ይሄ ሞር ፕራክቲካል ለምንድነው ለዲሲ ሰርኪት ነው። ስለዚህ ምንድነው ቀጥታ ይሄ ከረንት ሲባዛ ቮልቴጅ ማለት ነው ፓወር። ስለዚህ ከረንት ሲጨምር
ፓወር ይጨምራል፣ ቮልቴጅ ሲጨምር ፓወር ይጨምራል። ከረንት ሲቀንስ ፓወር ይቀንሳል፣ ቮልቴጅ ሲቀንስ ፓወር ይቀንሳል። ስለዚህ ቀጥተኛ የሆነ ዳይሬክት ሪሌሽንሺፕ ነው ይሄን ነው ማለት ነው። ስለዚህ ኤስአይ ዩኒቱ ምንድነው? ፓወር የሚለካበት ስታንዳርድ ዩኒት ምንድነው? ዋትስ ነው ማለት ነው። ዋትስ ነው ይባላል። ከዛ ውጪ ኤሌክትሪካል ኤነርጂ ማለት ምን ማለት ነው? ስራን የመስራት አቅም ማለት ነው። ወይም ደግሞ ዘ ካፓሲቲ ቱ ዱ ወርክ ኤሌክትሪካል ኤነርጂ የምንለው ነገር። ስለዚህ ኤሌክትሪካል ኤነርጂ ፎርሙላ ምንድነው? ፓወር ሲባዛ በታይም በሰዓት ማለት ነው። ስታንዳርድ ዩኒት አለው። ኤሌክትሪካል ኤነርጂ ጁል ነው የሚባለው። ስታንዳርድ ዩኒት ኤነርጂ ጁል ነው። ምክንያቱም ኢነርጂ አጠቃላይ ጁል ነው ስታንዳርድ ዩኒቱ። ምክንያቱም ኤነርጂ ስንል ኤሌክትሪካል ኤነርጂ አለ፣ ሜካኒካል ኤነርጂ አለ። ስለዚህ ኤነርጂ አጠቃላይ ጁል ነው የሳይቱ። ግን እኛ ሞር እንደምታውቁትና ኢንዱስትሪ ውስጥ ኤሌክትሪካል ኢንዱስትሪ ውስጥ የምንጠቀመው ምንድነው? ለኤሌክትሪካል ኤነርጂ ስንል ጁል ቢሆን ስታንዳርድ ዩኒቱ ጁል ቢሆንም ሞር አብዛኛው ጊዜ የምንጠቀመው ምንድነው? ዋት አወር የሚለውን የምንጠቀመው ማለት ነው። ዋት አወር ወይም ደግሞ ኪሎ ዋት አወር የሚለውን ነገር ነው የምንጠቀመው ማለት ነው እንደ ዩኒት። ስለዚህ 1 ኪሎ ዋት አወር ስንት 3.6 ሜጋ ጁል ማለት ነው። ይሄ ማለት 1000 ዋት አወር ማለት ከ3.6 ወይም ደግሞ 3,600,000 ጁል ጋር እኩል ነው ማለት ነው። ስለዚህ በዚህ መሰረት ኢነርጂን ካልኩሌት ማድረግ እንችላለን። ስለዚህ ኢነርጂም ከፓወር ጋር ዲሲ ሰርኪዩት ላይ ዳይሬክት ሪሌሽንሺፕ ነው ያለው። ፓወር ሲጨምር ኢነርጂ ይጨምራል። የምንጠቀምበት እቃችን የምንጠቀምበት ወይም ኢነርጂውን ፓወሩን የምንጠቀምበት ታይም በጨመረ ቁጥር አብሮ የምንጠቀመው ኢነርጂ ይጨምራል ማለት ነው። ስለዚህ ምሳሌ ኤግዛምፕል ስንሰራ እዚህ ጋር ይላል ጠይ ቁጥራን ኤድራየር ኦፕሬቲንግ ኦን ኤ ቮልቴጅ ኦፍ 240 ቮልት draws a current of 30 ampere calculate the power used by this dryer። ይሄ ማለት ነው ቮልቴጁ ስትማር 240 ቮልት የሚጠቀሙ ድራየር ነው። ድራየር የፀጉር ማድረቂያ ሊሆን ይችላል፣ ልብስ ማድረቂያ 240 ቮልት የሚጠቀመው እና ከድሮ ያደረገው ወይም ደግሞ እየተጠቀመ ያለው ከረንት ደግሞ ስንት ነው? 30 አምፒር ነው። የጠየቅነው ምንድነው? ፓወር ነው። ስለዚህ ፓወር እናስቀምጠው ምንድነው? በዋት ነው ወይም በዋት ነው። የፓወር ዩኒቱ ዋት። ስለዚህ ከረንታችን 240 አለ፣ ቮልቴጃችን 240 አለ፣ ከረንታችን 30 አምፒር አለ። ስለዚህ ፓወር ማለት ቮልቴጅ ሲባዛ በከረንት ነው። ስለዚህ 30 ሲባዛ በ240 7200 ዋት ይመጣ ማለት ነው። መሰለች 7200 ዋት ደግሞ ወደ ኪሎዋት ሲቀይሩ ይሄን በ1000 ማካፈል ነው 7.2 ኪሎዋት ይሆናል ማለት ነው። ሁለተኛ an oven is used for 2 hours። የሆነ ኦቨን አለ ማብሰያ ለሁለት ሰዓት ተጠቅመናል። it operates at a potential difference of 90 ቮልት። የተጠቀመ ያለው ቮልቴጅ ስንት ነው? 90 ቮልት ነው። to produce a current of 25 አምፒር ስንት ነው? ፕሮዲዩስ ያደርጋለው ከረንት 25 አምፒር ነው። ስለዚህ how much energy is used in this time። ስለዚህ ኦቨን አለን ለሁለት ሰዓት ተጠቅመናል። በ90 ቮልት ነው የሰራ ያለው 25 አምፒር ነው የተጠቀመ ያለው። ስለዚህ ምን ያህል ነው ኢነርጂ የተጠቀመው ነው። እዚህ ጋር የጠየቅነው ምንድነው? እዚህ ጋር ፓወር ነው የጠየቅነው። እዚህ ጋር የጠየቅነው ምንድነው? ኢነርጂ ነው። ኢነርጂ ስንጠይቀው ምንድነው የምናስቀምጠው? ወይ በጁል ነው ወይ ደግሞ በለመድነው በኪሎዋት ሀወር ነው የምናስቀምጠው ማለት ነው ስታንዳርድ ዩኒት። ስለዚህ ታይማችን ስንት ነው? 2 ሰዓት ነው። ቮልቴጅ ስንት ነው? 90 ቮልት ነው። ከረንት ስንት ነው? 25 አምፒር ነው። ስለዚህ ኢነርጂ ማለት ምን ማለት ነው ብለናል? ፓወር ታይምስ ታይም ነው ኢነርጂ ማለት። ስለዚህ ፓወራችን ስንት ነው? ቮልቴጅ ሲባዛ በከረንት ነው ፓወር ማለት። ስለዚህ 90 ሲባዛ ቮልቴጃችን 90 ነው፣ ከረንታችን 25 ነው። ሲባዛ በ25 እንደመጣ 2250 ዋት መጣ ማለት ነው። 2250 ዋት መጣ። ከዛ ኢነርጂያችን ማለት ይሄ በኪሎዋት ከፈለጋችሁ በአንድ ሲስተካክሉ 2.25 ኪሎዋት ይመጣል። ኢነርጂ ማለት ማለት ነው ፓወር ሲባዛ በታይም ነው። 2250 ዋት ነው የምንጠቀመው እዚህ 2250 ዋት ሲባዛ በ2 4500 ዋት ሀወር መጣ ማለት ነው። በኪሎዋት አወር ከፈለጋችሁ ለአንድ ሲስተካክሉ 4.5 ኪሎ ዋት አወር መጣ ማለት ነው። ስለዚህ በዚህ መሰረት ፓወር እና ኤነርጂን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ እስካሁን አብራችሁ ስለቆያችሁ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደርጋችሁ ቤተሰባችን ሁኑ። በተጨማሪ ደግሞ በቀጣይ ክፍል ስለምን እንድንሰራ እንደምትፈልጉ ኮሜንት ላይ ጻፉልን። እሱን ቪዲዮ እንሰራለን ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።